Okay, let's go. ሰላም ጤና ይስጥልኝ ክብራትና ክብራን የዚግዛግ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁሉ። ውድ የቻናሌ ቤተሰቦች ዛሬ ስለ ቁማር ለማየት የፈለኩት ይሄ የስፖርት ቤቲንግ ውርርድ ነው። እሱ አንድ የቁማር አካል ነው። ቁማር ስንል ምን ማለታችን ነው ለሚለው አጠር ያለ ዴፊኒሽን ልስጣችሁ። ቁማር ማለት ብዙ ገንዘብ እበላለሁ ወይም አገኛለሁ በሚል ሞቲቭ ተስፋ በማድረግ ገና ባልታወቀ ውጤት ላይ ገንዘብ ማስቀመጥ ብለን ልንወስድ እንችላለን። ስለዚህ እንደ ሀገር አሁን በሀገራችን ኢትዮጵያ ውርርድ አሁን ላይ ያለበትን ሁኔታ ሁሉም አካል የሚገነዘበው ይመስለኛል። መንግስትም አንዳንድ እርምጃዎችን ለመውሰድ ሞክሯል። ነገር ግን አሁን ላይ ስቲል ነው ኦንላይን የውርርድ ሂደቶች አሉ። ስለዚህ አሁን ላይ ወጣቱም ተማሪውም በእያንዳንዱ የእድሜ እርከን ያለው አካል የዚህ የቤቲንግ ሱስ የያዘው ብቻ ነው። ስለዚህ ቤተሰቦች እዚህ ጉዳይ ላይ በአጽንኦት ትኩረት ሰጥተን እንድናይ እፈልጋለሁ። ምክንያቱም አብዛኛው ተማሪ አሁን ላይ ስልክ አለው። አብዛኛው ተማሪ ያው የሃይ ስኩል ተማሪም ሊሆን ይችላል፣ የዩኒቨርሲቲ ተማሪም ሊሆን ይችላል እና አብዛኛው ስልክ አለው በዚህ ሰዓትና ያው አብዛኛው ተማሪ ጥናቶችም እንደሚያሳዩት ከሆነ የዚህ የቤቲንግ ተጠቃሚ እንደሆነ ቤቲንግ እንደሚጫወት ብዙ የምናያቸው ነገሮች አሉና በዚህ ላይ መንግስት ተማሪ ውጤታማ እንዲሆን የተሻለ ውጤት አምጥቶ ወደ ተለያዩ ተቋማት እንዲገባ ብዙ መስዋዕትነትን እየከፈለ ነው። ብዙ ተማሪዎች ላይ ያው አቋሙን እያሳየ ነውና ስለዚህ እነዚህ ነገሮች ላይ ለምንድነው መንግስት የትምህርት ሚኒስቴርም ለውጤት ማሽቆልቆል እነዚህ ጉዳዮች ላይ ትኩረት ለምንድነው የማይሰጠው የሚለውን እኔ የግሌን ሐሳብ ለማስቀመጥ ፈልጋለሁ። ምክንያቱም አንዳንድ ጊዜ ተማሪዎችን አቴንሽን የሚወስድ ስለሆነ ማለት ነውና በዚህ ነገር ላይ እንደ ሀገር ነገ ትውልድን አእምሮ ዛሬ ላይ እየተቆጣጠረ ስለሆነ ትውልዱ መማር ነው ያለበት። አዳዲስ ነገሮችን እያነበበ መፈለግ ነው ያለበት እንጂ ይሄ ነገር ለወጣቶች ምንም ሪስትሪክት ያደረገ አይደለም። 18 ዓመት በላይ ነህ ብሎ ይጠይቃል እንጂ ሌላ የሚከለክለው የሚገድበው ነገር ስለሌለ በወጣቱ የወጣቱ ነገ ያበላሽ ነው። ስለዚህ እንዴት ነው የሚለውን ነገር ደግሞ በዝርዝር ተጽዕኖዎችን እናያለን። በቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ ሰላም ሁኑልኝ ቤተሰቦች። ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ።